Question number 11. Artificial intelligence or AI in a knowledge management system is primarily used for A. Automating payroll processing, B. Enhancing data entry speed, C. Analyzing and retrieving knowledges, D. Designing marketing campaigns ነው የሚለው። ስለዚህ artificial intelligence or AI ብለን የምንጠራው በኖሌጅ ማኔጅመንት ሲስተም ውስጥ ፕራይሜሪ የምንጠቀመው ለምንድን ነው የሚለው። ለምንድን ነው ፔሮል ፕሮሰሲንግን አውቶሜት ለማድረግ፣ ዳታ ኤንትሪ ስፒድን ኢንሃንስ ለማድረግ፣ እውቀትን ኦር ኖሌጅ ብለን የምንጠራውን አናላይዝ ለማድረግና ሪትራይቭ ለማድረግ ወይንስ ደግሞ ማርኬቲንግ ካምፓኒዎችን ዲዛይን ለማድረግ ነው የሚለን። የዚህ ጥያቄ መልስ የሚሆነው ሲ አናላይዚንግ ኤንድ ሪትራይቪንግ ኖሌጅ ይሆናል። እንግዲህ ኤአይ ቤዚካሊ በኖሌጅ ማኔጅመንት ሲስተም ውስጥ ፕራይሜሪ የምንጠቀምበት ያሉ እውቀቶችን አናላይዝ ለማድረግ ያሉ እውቀቶችን ምን ለማድረግ ሪትራይቭ ለማድረግ ሪትራይቭ ለማድረግ ነው የምንጠቀምበት። ፔሮል ፕሮሰሲንግ፣ ዳታ ኤንትሪ ስፒድ፣ ማርኬቲንግ ካምፔን ብለን የምንጠራቸው ራሳቸውን በቻሉ ሲስተሞች የሚከናወኑ ሲሆኑ ኤአይ ግን ቤዚካሊ ያሉ እውቀቶችን አናላይዝ ማድረግ ያሉ እውቀቶችን ሪትራይቭ ማድረግ ፕራይሜሪ ፐርፖዝ ነው ማለት ፕራይሜሪ ፐርፖዝ ነው ማለት ነው። ወደ 12ኛው ጥያቄ ከማለፋችን በፊት እንግዲህ አንድ ማሳሰብ የምፈልገው ነገር በእንግዲህ የዩቲዩብ አናሊቲክስ እንደሚያሳይ ከሆነ ኦልሞስት 63.6% አካባቢ የሚደርሱ ሰዎች ቻናሉን ሰብስክራይብ ሳያደርጉ እንደሚመለከቱ ነው የሚያሳየው። እንግዲህ ቻናሉን ሰብስክራይብ አድርገው የሚያዩት ኦልሞስት 36.4% አካባቢ ናቸው። እንግዲህ የማንዱ ኢንፎርሜሽን ስለሆነ ነው። ስለዚህ በተቻለ መጠን እንግዲህ ይሄንን ቪዲዮ የምታዩ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ ስል እጠይቃለሁኝ። ሌሎችም ሰዎችም ሼር ስታደርጉ ሰብስክራይብ እንዲያደርጉ አድርጓቸው። ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን በመጫን በየጊዜው የመለቃቸው አዳዲስ ቪዲዮዎች መድረሳቸውን ኖቲፋይ እንዲያደርጋችሁ አፕዴት እንዲያደርጋችሁ ስለሚያግዝ የደወል ምልክቱን መጫናችሁን እንዳትረሱ ስል እጠይቃለሁኝ። ወደ 12ኛው ጥያቄ እንምጣ። What ethical issue arises when an employee accesses information they are not authorized to view ነው የሚለን። አንድ ግለሰብ እንዲያይ ኦር ያልተፈቀደለት ነገር ምን የሚያደርግ ከሆነ አክሰስ የሚያደርግ ከሆነ ማንኛው የኢቲካል ኢሹ አራይዝ ይደረጋል ነው የሚለን። ሳይበር ሴኩሪቲ፣ ዳታ ፕራይቬሲ ቫዮሌሽን፣ ሶፍትዌር ፕራይቬሲ፣ ዲ ኢንተሌክቹዋል ፕሮፐርቲ ቴፍት ነው የሚለን። ስለዚህ ከሚከተሉት አንዱ አንአውቶራይዝድ የሆነ ግለሰብ ምን የሚያደርግበት የመረጃዎችን አክሰስ የሚያደርግበትን መካኒዝም ማንኛውን ኢቲካል ኢሹ ነው የሚለን። ስለዚህ የጥያቄ መልስ ቢ ዳታ ፕራይቬሲ ቫዮሌሽን ይባላል። ስለዚህ የግለሰቦች ሊሆን ይችላል የግለሰቦችን የዳታ ፕራይቬሲ ቫዮሌት በማድረግ አንአውቶራይዝድ የሆነ ግለሰብ የሰዎችን ሰራተኞችን ኢንፎርሜሽን አክሰስ የሚያደርግ ከሆነ እዚህ ጋር ቫዮሌት የተደረገ ኢቲካል ኢሹ የዳታ ፕራይቬሲ ቫዮሌሽን ተብሎ ይጠራል ማለት ነው። ስለዚህ ጥያቄ መልስ ቢ ይሆናል። Question number 13. What's the primary roles of user authentication in management information system security ነው የሚለው። ስለዚህ ከሚከተሉት አንዱ የዩዘር አውተንቲኬሽን በማኔጅመንት ኢንፎርሜሽን ሲስተም ሴኩሪቲ ውስጥ ያለውን ፕራይሜሪ ሮል ምንድነው ነው የሚለው። ኤ to provide free access to all users, B to identify users and restrict accesses, C eliminate the need for encryption, D to increase the data redundancy ነው የሚለው። ስለዚህ ከሚከተሉት አንዱ የዩዘር አውተንቲኬሽን ፕራይሜሪ ሮል ማንኛው ነው የሚለው ፕራይሜሪ ሮል። እንግዲህ ዩዘር አውተንቲኬሽን ብለን የምንጠራው በዋናነት ዩዘሩን አይደንቲፋይ ማድረግና ከዛ አክሰስ ማድረግ ነው፣ ሪስትሪክት ማድረግ ነው። የዩዘር ብቻ እንዲጠቀም ሌሎች ሰዎች ምን እንዳይጠቀሙ ዩዘር አውተንቲኬሽን ዓላማው በዋናነት ያ ነው እንጂ ለሁሉም ግለሰቦች ፍሪ አክሰስ መስጠት አይደለም። the need for encryption ብለን የምንጠራው ኢንክሪፕት ማለት እንግዲህ አንአውቶራይዝድ የሆነ ግለሰቦች አንሪዴብል እንዲሆን ማድረግ ነው ኢንክሪፕሽን ብለን የምንጠራው። ስለዚህ እሱን ኢሊሚኔት ማድረግ አይደለም ዓላማው የዩዘር አውተንቲኬሽን ብለን የምንጠራው። የዳታ ሪደንደንሲንም ማላጋለም ኢንክሪዝ ማድረግ አይደለም። ራዘር ዩዘር አውተንቲኬሽን የሚደረገው በዋናነት ዩዘሩን አይደንቲፋይ ማድረግ ከዛ ምን ለማድረግ አክሰስን ሪስትሪክት ለማድረግ ነው። ሌሎች ሰዎች ያን አክሰስ እንዳያደርጉ ምን የምናደርግበት ፕሮቴክት የምናደርግበት ሪስትሪክት የምናደርግበትን ሂደት ነው ዩዘር አውተንቲኬሽን ብለን የምንጠራው። ስለዚህ የዚህ ጥያቄ መልስ የሚሆነው ቢ ይሆናል። መልሱ ጥያቄው ቢ ይሆናል። Question number 14. What's defined as a system in which more than one system is connected to the transmission media ነው የሚለው። ከሚከተሉት አንዱ ሲስተሞችን ኮኔክት የምናደርግበትን የትራንስሚሽን ሚዲያ ምን ብለን እንጠራለን ነው። the system in which more than one system is connected through transmission media ከአንድ በላይ የሆኑ ሲስተሞች ኢንተራክት የሚያደርጉበት ኦር ኮኔክት የምናደርግበትን የትራንስሚሽን ሚዲያ ምን ብለን እንጠራለን ነው። ዳታቤዝ፣ ኔትወርክ፣ ሶፍትዌር፣ ሃርድዌር ነው የሚለን። ዳትር ቢ ኔትወርክ ይሆናል። ኔትወርክ በዋናነት አንዱ ሲስተም ከሌላኛው ሲስተም ጋር ምን የምናደርግበት ኮኔክት የምናደርግበትን የትራንስሚሽን ሚዲያ ነው ኔትወርክ ብለን የምንጠራው። ስለዚህ የጥያቄ መልስ ቢ ኔትወርክ ይሆናል። ኔትወርክ ይሆናል። Question number 50.
which one of the following is the major applications of information technology that involves reaching a global customer base and providing a convenient shopping experience ነው የሚለው። ስለዚህ ከሚከተሉት ውስጥ አንዱ በኢንፎርሜሽን ቴክኖሎጂ ውስጥ ሜጀር ዩናይት አፕሊኬሽን ያለውና እንዲሁም በተለይ ግሎባሊ የሆነ ከስተመር ቤዝን ሪች የምናደርግበት ፕላስ ደግሞ ኮንቪኒየንት የሆነ የሾፒንግ ኤክስፒሪየንስን ምን የምናደርግበት ኤክሰርሳይዝ የምናደርግበትን ሲስተም ምን ብለን እንጠራዋለን? ኦር ያንን ቴክኖሎጂ የኢንፎርሜሽን ቴክኖሎጂ ምን ብለን እንጠራዋለን ነው የሚለን። ኢንተርፕራይዝ ሪሶርስ ፕላኒንግ በድርጅት ደረጃ ያሉ ፋንክሽናል ዩናይት ዲፓርትመንቶችን እነሱን ኢንተግሬት ማድረግ ነው ኤአርፒ ብለን የምንጠራው። ከስተመር ሪሌሽንሺፕ ማኔጅመንት ሲስተም በተመሳሳይ መልኩ የከስተመር ኮንሰርኖችን ማኔጅ የምናደርግበትን ሲስተም ነው። ቢዝነስ ኢንተለጀንስ ከቢዝነስ ጋር የተያያዙ መረጃዎችን ኢንተለጀንትሊ አናላይዝ የምናደርግበት የምንሰበስብበት ሂደት ነው። ነገር ግን እንግዲህ ወርልድ ዋይድ የሆነ ግሎባል የሆነ ከስተመር ቤዝን ሪች የምናደርግበት ፕላስ ደግሞ ኮንቪኒየንት የሆነ የሾፒንግ ኤክስፒሪየንስን ወርልድ ዋይድ ለሆኑ ኦር ግሎባል ለሆኑ ከስተመሮች ማድረስ የምንችልበትን የኢንፎርሜሽን ቴክኖሎጂ አይነት ግን ዊካሉት ኢኮሜርስ ኤንድ ኦንላይን ሪቴል ተብሎ ይጠራል። እዚህ ውስጥ እንደ አማዞን እንደ አሊባባ ያሉ አይነት ካምፓኒዎችን ማንሳት እንችላለን። ወደ መጨረሻው ጥያቄ እንምጣ። what tool is used to protect information transmitted over the internet by making it unreadable to unauthorized user ነው የሚለው። ስለዚህ unauthorized ለሆነ ዩዘር በማድረግ unreadable በማድረግ ኢንተርኔት ላይ ያለን መረጃ ሴኪዩር የምናደርግበት ፕሮቴክት የምናደርግበትን ቱል ምን ብለን እንጠራዋለን ነው። ፋየርዋል፣ አንቲቫይረስ፣ ኢንክሪፕሽን ኦር ዲክሪፕሽን ይላል። the answer would be C ኢንክሪፕሽን። ቅድም ለማንሳት እየሞከርን ነበረ። ፋየርዋል ብለን የምንጠራው በተለይ መረጃዎች እንዳይገቡ ፕሮቴክት የሚያደርግ ነው ፋየርዋል ብለን የምንጠራው። አንቲቫይረስም ቫይረሶችን ፕሮቴክት የምናደርግበት ፕሪቨንት የምናደርግበትን ቱል ነው። ኢንክሪፕሽን ብለን የምንጠራው ግን ምሳሌ አንድ የግል ዳታ ካለ ያን የግል ዳታ አንሪዴብል ወይንም አንሪዴብል ማድረግ ነው ማለት ሌሎች ሰዎች ምን እንዳያደርጉት አክሰስ እንዳያደርጉት አንአውቶራይዝድ የሆኑ ዩዘሮች ያንን ነገር እንዳያነቡት የምናደርግበትን ሂደት ነው ምን ብለን የምንጠራው ኢንክሪፕሽን ብለን የምንጠራው ማለት ኢንክሪፕሽን ብለን የምንጠራው ይሄን ነው። እንግዲህ በአጠቃላይ የማኔጅመንት ኢንፎርሜሽን ሲስተም ያዘጋጇቸው ጥያቄዎች ይሄን ይመስላሉ። እነዚህን ጥያቄዎች እንዳልኳችሁ ማኔጅመንት ኢንፎርሜሽን ሲስተም በብሉፕሪንት መሰረት ከሚወጡት ከአራቱ ቻፕተሮች ያዘጋጇቸው ጥያቄዎች ናቸው። እነዚህ ጥያቄዎች ከሞላ ጎደል ጥሩ የሆነ ኢሜጅን ክሬት እንዳደረጉላችሁ ተስፋ አደርጋለሁ።